የ2005 ዓመተ ምህረት ኮንዶሚኒየም ቆጣቢዎች እንኳን ደስ አላችሁ ማለት ፈልጋለሁ። ያው እየሰማን ነው፣ አዲስ መግለጫ ወጥቷል። አዲስ ዓመት የ2005 ዓመተ ምህረት ኮንዶሚኒየም ቆጣቢዎች እጣ ይወጣል ማለት ነው። ኦልሞስት ከ13 ዓመት በኋላ ዛትስ ጉድ ቲንግ። ብዙ ሰው የቤት ባለቤት የኮንዶሚኒየም ባለቤት ሊሆን ነው ማለት ነው። ምን እንደሚያስገርመኝ ታውቃላችሁ? መንግስት በዚህን ያህል ደረጃ እየገነባ ከ1000 በላይ ሪል ስቴቶች እየገነቡ እስቲል ግን አዲስ አበባ ላይ ቤት ፈላጊና ቤት አቅርቦቱ እኩል አይደለም። ሆነስትሊ ነው ማወራችሁ። ይሄ በጣም በተደጋጋሚ ቪዲዮ ሰርቻለሁ። ይሄ ቲክቶክ ፔጅንም ገብታችሁ ቼክ ማድረግ ትችላላችሁ። አዲስ አበባ ላይ ያለ ነዋሪ ማለት ይቻላል ከ70% በላይ ቤት ተከራይቶ የሚኖር ሰው ነው ማለት። አብዛኛው ቤት ተከራይቶ ነው የሚኖረው፣ ቤት የለውም። ግን ከ1000 በላይ ሪል ስቴት አለ። መንግስት በዚህ ያህል ደረጃ ኮንስትራክሽን እየገነባ ነው። የመንግስት እንደውም አትሊስት ለማህበረሰቡ ተመጣጣኝ የሆነ ነገር ነው እየገነባ ያለው። ወደ ሪል ስቴቶች ግን ስትመጡ ይሄን ያህል ሪል ስቴት ኑሮ፣ ይሄን ያህል ቤት ገንቢ ኑሮ እየተመጣጠነ አይደለም ከማህበረሰቡ ጋር። ያው ብዙ አይነት ሪዝኖች አሉ። ከዚህ በፊት እንጠቅሼዋለሁ። ዋጋው አፎርዴብል አለመሆኑ፣ አከፋፈሉ፣ ከምንም በላይ ደግሞ አከፋፈሉ ምቹ አለመሆኑ ነው። ላይክ አሁን ምሳሌ የ2005 ኮንዶሚኒየም ዕጣ ካልተሳሳትኩኝ በ20/80 እና በ10/90 ነው እየወጣ ያለው አይደል? ይሄ ማለት በጣም አከፋፈሉ ፍሌክሲብል ነው ማለት ነው። ሰው ቀስ ብሎ ዘና እያለ እንዲከፍል የሚያደርግ አከፋፈል ነው የኮንዶሚኒየሙ። ሪል ስቴት ላይ ደግሞ ስትመጡ ትልቁ ቻሌንጅ የሚያደርገው ሰውን አከፋፈሉ ነው። ለዛ ነው ይሄ ሁሉ ሪል ስቴት ገንቢ ኑሮ ሰው ቤት ባለቤት የማይሆነው። ለምሳሌ አሁን እናንተ የምታውቁት 20/80 40/60 ኮንዶሚኒየም ላይ ነው አይደል? ጥሩን ነገር ልንገራችሁ። ይሄ ነገር ወደ ሪል ስቴቶችም እየመጣ ነው። ምን እያለሽ ነው ካላችሁ ልንገራችሁ። የምሳሌ የቴምር ፕሮፐርቲስ አዲስ እያወጣ ያለው አከፋፈል መንገድ ኦልሞስት ከኮንዶሚኒየም ጋር ትንሽ ሴንስ ይሰጣል። ወደ ኮንዶሚኒየም የሚጠጋ አይነት ነው። ለምሳሌ የጫካ ፕሮጀክት መገናኛ ጋር የሚገኘው የቴምር ሳይት ላይ 20/80 እና 40/60 የሚባል አከፋፈል መንገድ አለ። እንደ ኮንዶሚኒየም ባይሆን ቃሉ ትንሽ ሪሌት ያደርጋል። ለምሳሌ ልንገራችሁ 40/60 ማለት በቴምር ፕሮፐርቲስ ያከፋፈል መንገድ ደንበኞች ከሚገዙት ቶታል ፕራይስ ላይ አሁን 40% ይከፍላሉ። ከዛ ቀሪውን 60% ቤቱን ሲረከቡ እኛ ቤቱን ሰርተን አጠናቀን ቁልፍ ስናስረክባቸው ይከፍላሉ ማለት ነው። አሁን 40% ብቻ ከፍሉ። 60%ቱን የዛሬ 3 ዓመት ሲከፍሉ 3 ዓመት ነው መረከቢያው ሳይት ሲከፍሉ ዲስካውንት ተደርጎላቸው የተወሰነ የዛኔ ነው የሚከፍሉት ማለት ነው። 40/60 የምንለው ለ3 ዓመት ምንም አይነት ክፍያ በመሃል ላይ አይጠየቅም። ሌላኛው ደግሞ 20/80 ማለት አሁን 20% ይከፍላል ደንበኛ። ከዚህ 80%ቱን ተከፋፍሎለት 5% እያደረገ በግንባታው መሰረት አብሮ እየገነባ ያለምንም ዋጋ ጭማሪ ይከፍላል ማለት ነው። በ3 ዓመት 100%ቱን ይዘጋል። ሌላኛው ደግሞ 65/35 የሚባል ያከፋፈል መንገድ ነው። 65/35 ማለት አሁን ላይ 100% ለሚከፍል ሰው በ35% ቅናሽ ማለት ነው። ይሄ ማለት ቤቱን በ65% ብቻ ይገዛል ማለት ነው። ይሄንን እስኪ ዲቴል አስረጅኝ። ቤድሩሞቹ እየጠቀሽ ካላችሁኝ አንዴ ጠብቁኝ። መኝታ ክፍሎቹና ዋጋቸውን እየጠቀስኩኝ በዚህ ያከፋፈል መንገድ ላስረዳችሁ። ከባለ አንድ መኝታው ልጀምርላችሁ። ባለ አንድ መኝታ ለምሳሌ 60 ካሬ ሙሉ ክፍያው 7,200,000 ብር ነው። ይህንን በ3 አይነት አከፋፈል መንገድ መክፈል ትችላላችሁ። የመጀመሪያው 20/80 ማለት የ7,200,000 ብሩን ቅድመ ክፍያ 20% 1,400,000 ብር ትከፍላላችሁ። ከዛ ቀሪውን 80% ክፍያ 5% እያደረጋችሁ በ3 ዓመት ትከፍላላችሁ። ሌላው ሁለተኛው ያከፋፈል መንገድ 40/60 ብንለው ማለት ነው። 40/60 ማለት የ7,200,000 ብሩን አሁን ላይ 40%ቱ 2,800,000 ብር ትከፍሉና ከዛ ቀሪው 60% ላይ የተወሰነ ዲስካውንት ተደርጎላችሁ ቀሪውን 60% ቤቱን ስትረከቡ ትከፍላላችሁ ማለት ነው። ሌላኛው ሶስተኛው አከፋፈል መንገድ 65/35 ይሄ ማለት 7,200,000 ብር የነበረውን ቤት አሁን ላይ 100% ስትከፍሉ 35% እንቀንስላችሁና 4,800,000 ብር እናደርግላችኋለን ማለት ነው። 4,800,000 ሙሉ ክፍያው ይሆናል ማለት ነው። ይሄ የባለ አንድ መኝታው ነው። ባለ ሁለት መኝታው ደግሞ 90 ካሬ ነው። ሙሉ ክፍያው 10,800,000 ብር ይሆናል። በሶስቱም አከፋፈል ስናየው በ20/80 የ10,800,000 ብሩን አሁን ላይ 20% 2,100,000 ብር ይከፍሉና ደንበኞች ቀሪውን 80% በ3 ዓመት 5% እያደረጉ ይከፍላሉ። ሁለተኛው ደግሞ 40/60 ነው። 40/60 ማለት ከ10,800,000 ብር ላይ 40%ቱን 4,300,000 ብር ይከፍሉና ደንበኞች ቀሪውን 60% የተወሰነ ዲስካውንት ተደርጎላቸው 60%ቱን የዛሬ 3 ዓመት ቤቱ ተጠናቆ ሲረከብ ይከፍላሉ ማለት ነው። ያው ሌላኛው ሶስተኛው አከፋፈል መንገድ ደግሞ 65/35 ይሄ ማለት 100% ሲከፍሉ 35% ቅናሽ ማለት ነው። 10,800,000 ብር የነበረውን ቤት አሁን ላይ 100% ደንበኞች ሲከፍሉ 7 ሚሊዮን ብር ይሆንላቸዋል ማለት ነው። ባለ 3 መኝታውን ደግሞ ስናየው 112 ካሬ ያለ ባለ 3 መኝታ የሱ ሙሉ ክፍያው 12,800,000 ብር ይሆንና በ20/80 አከፋፈል 20% አሁን ላይ 2,500,000 ብር ተከፍሎ ቀሪው በ3 ዓመት 5% እየተደረገ ይከፈላል ማለት ነው።
በ40/60 ደግሞ ስናየው አሁን ላይ 5.1 ሚሊዮን ብር 40% ይከፈልና ቀሪውን የዛሬ 3 ዓመት ቤት ተጠናቆ ሲያልቅ 60%ቱን ዲስካውንት አድርገን እሱን ትከፍላላችሁ ማለት ነው። ሶስተኛው እና የመጨረሻው አከፋፈል ደግሞ 65/35 100% ሲከፍሉ 35% ቅናሽ የምናደርገው ማለት ነው። 12.8 ሚሊዮን ብር የነበረውን ቤት ወደ 8 ሚሊዮን 300 ሺህ ብር ወርዶላቸው በ100% መግዛት ይችላሉ ማለት ነው። በነገራችን ላይ ትንንሽ ካሬዎችን የተናገርኩት ባለ አንድም ከፍ ያለ ካሬ አለ፣ ባለ ሁለትም አለ፣ ባለ ሶስትም ከ112 ካሬ እስከ 150 ካሬ ድረስ አማራጮች አሉ። በሶስቱም አይነት ያከፋፈል መንገድ መጠቀም ትችላላችሁ። ቆይ ሌላ ያልነገርኳችሁ ነገር ምንም አይነት የዋጋ ጭማሪ የለውም። እሺ በ20/80ም ብትገዙ በ40/60ም ብትገዙ ምንም አይነት የዋጋ ጭማሪ የለውም። ፊክስድ አማውንት ነው። ሳይቱ የሚረከበው ደግሞ በ3 ዓመት ጊዜ ውስጥ ነው። ስለዚህ እንደዚህ አይነት ፍሌክሲብል የሆነ አከፋፈል ያው መገናኛ የጫካ ፕሮጀክት ወደ ጫካ ፕሮጀክት የሚወስደው በጣም ነፋሻማ ነው። ሙሉ አዲስ አበባን የምታዩበት ሳይት ላይ ሴንተር ቦታ ላይ በዚህን ያህል አከፋፈል ለቀቅ ባለ አከፋፈል አዲስ አበባ ላይ የትም ሪል ስቴት ቼክ ብታደርጉ የለም። ቴምር ሪል ስቴት ብቻ ነው ያለው። ቤት ለመግዛት እያሰባችሁ ያላችሁ ዙሪያችሁ ላይ ቤት ለመግዛት እያሰበ ያለ ሰው ካለ ከዚህ የተሻለ ኦፈር ስለሌለ ሼር አድርጉለት፣ የምሬን ተጠቃሚ እንዲሆን አድርጉ። ያው በመጨረሻም እንግዲህ የአዲስ አበባ ከተማ ነዋሪዎች የ2005 ኮንዶሚኒየም ተመዝጋቢዎች መልካም እድል ማለት ፈልጋለሁ። አሁን የጠቀስኩትን ሳይት ደግሞ እየሸጠ ያለው ቴምር ፕሮፐርቲስ ነው። ሰናይ ጊዜ